አብርሽና ፂ ተገናኙ። ዛሬም አፈቅርሃለሁኝ አለችው ፂ። ይህ ነገር ወዴት እየሄደ ነው? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ቻናል ነው አበረታቱኝ ማለት ነው። ቅንነት ለራስ ነው። ስለዚህ አበረታቱኝ፣ አይከፈልበትም። እንግዲህ ዛሬ ፂና አብርሽ ተገናኝተዋል ማለት ነው። ዛሬም አፈቅርሃለሁ ብላ እንግዲህ ነገሩን አፍረጥርጠዋለች። ሩታዬ ምን እንደምታስብና ምን እንደምትወስን ቀጣይ የምናየው ይሆናል። ውድ ቤተሰቦች ሩታዬ ሁሉም አሸናፊ ናት የምትሉም ላይክ እያደረጋችሁ ቀጥሉ ማለት ነው። እንግዲህ ፂ አፈቅርሃለሁ አለችው። ይህ ፍቅር ግን ምን ማለት ነው? እንዴት ነው? ፍቅር ንግድ ነው ወይ ወደሚለው አንዴ ፍቅርን፣ አንዴ ፂን፣ አንዴ ሩታዬን አፈቅርሃለሁ እያሉ በየሳምንቱ ትናንትና ሩታ ገባች፣ ሩታ አረገዘች፣ ተደሰትን፣ ሩታ ጋር ተጣላን፣ ተለያየን፣ ፍቅር ጋር ተገናኘን፣ የልጅነት ፍቅሬ ይላሉ ማለት ነው። የሚገርመው ደግሞ የኛ የተመልካቾቹ ማሽካበጥ በጣም ይገርመኛል ማለት ነው። ድራማ መሆኑን እያወቅን ከዚሁ መካከል ግን የሚያሳዝኑኝ እህቶች ወንድሞች አሉ ማለት ነው። ምስኪኖቹ እውነት የሚመስላቸው አሉ ማለት ነው። ፍቅርም ጋር ሲሆን ወይ ታምራላችሁ፣ ሩታም ጋር ሲሆን እንደዛ እውነት መስሏቸው የሚሰድቁ እህትና ወንድሞች አሉ ማለት ነው። ይህ ግን እውነት አይደለም ማለት ነው። አብርሽ ከሁሉም ጋር አይደለም። አብርሽ የሩታ ብቻና ብቻ ነው። እንግዲህ ለረጅም ጊዜም እና ብዙ ተወዳጅነትን ያተረፉትም ከሩታ ጋር ነው፣ ከሌሎቹ ጋር አይደለም ማለት ነው። ስለዚህ አብርሽ ለድራማ ለእይታ ነገሮችን በየሳምንት አዲስ አይዲያ ለማንጣት እንጂ ከሌላ ሴቶች ጋር እወድሻለሁ፣ አፈቅርሻለሁ የሚባባሉት አብርሽ ሩታን ብቻ ነው የሚወደውም የሚያፈቅረውም ሲሉ የውስጥ ምንጮቻችን ገልጸውልናል ማለት ነው። ከተቀሩት ጋራ ድራማ እንደሆነና ከሩታ ጋራ የእውነት ፍቅረኛሞች እንደሆኑም ለማረጋገጥ ችለናል። ሩታ እርጉዝ መሆኗም በዚሁ አጋጣሚ እንግዲህ አንዳንድ የውስጥ ምንጮቻችን እየጠቆሙልን ይገኛሉ። ግማሹም እርጉዝ አይደለችም፣ አሁንም ድራማ ነው፣ ሰርጉም እውነት አይደለም ውሸት ነው፣ እርግዝናውም እንደዛው ውሸት ነው፣ ከሩታ ጋር ከአብርሽ ጋርም ምንም አይነት ግንኙነት የላቸውም የሚል መላምቶችም እየተሰሙ ይገኛሉ። ግን እንደኔ መጃጃል ነው ይባላል ማለት ነው። ምክንያቱም አመቱን 2 አመት ሙሉ አንድ አይዲያ ላይ መቆየት አይጠበቅባቸውም። እንግዲህ ፍቅረኛሞችም ከሆኑ ባልና ሚስቶችም ከሆኑ ለስራም ከሆነ የተገናኙት ፈምሰዋል፣ ከበቂ በላይ ነው ማለት ነው። አሁን ላይ የራሳቸውን ህይወት መኖር አለባቸው፣ ለህዝብም ማሳወቅ አለባቸው ብዬ አስባለሁኝ እኔ ማለት ነው። አንድ ሳምንት ተጣላን፣ አንድ ሳምንት ተፋቀርን፣ አንድ ሳምንት አረገዘች እያሉ ለተመልካችም ክብር ቢኖራቸው አንዳንድ ጊዜ አሪፍ ነገር ነው። ምክንያቱም የእውነት ባልና ሚስት ከሆኑ በእውነት አርግዛ ወልዳ ህይወት ቢቀጥል በጣም ደስ ይላል። አመቱን 2 አመቱን ሙሉ አንድ አይዲያ ላይ ከመቆየት የእውነተኛ አንዳንዴ እውነተኛ ህይወት ተቀልድ ጀምሮ ለቁም ነገር ሲበቃ በጣም ትልቅነትና ደስ ይላል። ለተመልካችም ለነሱ ብቻ ሳይሆን እዚህ ጋር የብር ጉዳይ ብቻ ሳይሆን አንዳንድ ጊዜ ነፍስ እየታወቀ ትልቅነት እየመጣ ሲሄድ ወደ ቁም ነገር መግባቱ አስፈላጊ ነው ብዬ አስባለሁኝ እኔ ማለት ነው። የኔ ሀሳብ ነው። አግብተው ወልደው አብረው ሆነው ቤተሰብ መስርተው ቤተሰቦቻቸው ባንድ ሆነው ከቃቃ ጨዋታ ወጥተው ወደ ቁም ነገር ቢሄዱ ምን ያክል ደስ ይላል። በእርግጥ ልጆቹ ትክክል ናቸው። እንዴት ብትሉኝ ሰው ቁም ነገር ስለማይወድለት እንደዚሁ ውሸትና ፌክ ስለሆነ የሚወድለት ሰው ምንም ማድረግ አይችሉም። ልጆቹ ስራን የያዙት መስራት ነው የሚፈልጉት፣ መተዳደሪያቸው ነው። ይህንኑ ነው የሚፈልጉት። እና ውድ ቤተሰቦች ሩታዬ ማለት በአጭሩ ስትገለጽ ጀግናና ጠንካራ ጎበዝ
ቆፍጣና ሴት መሆኗ ይታወቃል ማለት ነው። በዚህ ምክንያት ብዙ የኢትዮጵያ ሕዝብ ወንድም ሴትም በስደት ላይም የመዳም ቅመሞች ወዳጅነትን አትርፋለች ማለት ነው። ስለዚህ እንኳን አብርሽን ሌላንም ሰው በፍቅር ማንበርከክ የምትችል ተወዳጅ የሆነች ልጅ ናት ማለት ነው። የሆነ ሳቂ መጣ ማለት ነው። ተወዳጅ ናት ያለው አብርሽ ቃለ መጠይቅ ሲደረግለት እሱ ትዝ ብሎኝ ነው ብቻዬን የሳቅኩት ማለት ነው። እና አብርሽ ለሩታ ክብር ይኑርህ እንላለን እኛ ተመልካቾች ማለት ነው። ምክንያቱም አንተ ማነክ የተመጣችው ሴት ሁላ ጋር እየተለጠፍክ አፈቅርሃለሁ አለችኝ የልጅነቴ ናት ምናምን የምትለው ማለት ነው። እና ሩታዬ ልበ ብሩህ የሆነች ሰው አክባሪ የሆነች እና አሸናፊም የሆነች ናት ማለት ነው። ሴቶችን እንግዲህ በማቀፍም በመለጠፍም የአብርሽ መሆን አትችሉም ማለት ነው። ሩታ በቆፍጣናነት እና በጀግንነት ስለምትበልጣችሁ ሁላችሁንም ትመራችኋለች። አርፋችሁ ተቀመጡ፣ ጓደኛችሁን ፈልጉ ነው የምንለው። ስለዚህ ሩታ ታሸንፋለች። እየመጣ ቢመጣ አፈቅርሃለሁ ብትል የልጅነቴ ናትን ብትል ምንም ብትል ሁሉንም ሴት ማንበርከክ ትችላለች። ሩታ ጀግና ናት የሚል ላይክ እያደረገ እንዲሁም ሰብስክራይብ እያደረገ ውድ ቤተሰቦች ማለት ነው። ግን ውድ ተመልካቾች ይህንን ነገር እንዴት ታወታላችሁ እናንተ? ማለቴ ትክክል ነው ብላችሁ ታስባላችሁ? 2 ዓመት እና 3 ዓመት በእንደዚህ በአንድ አይነት ነገር መሆኑ እኔ ጥሩ አይመስለኝም። እስቲ ወደ ቁም ነገር ያምጡት። ያቀዱትን ያሉትን ሁሉ እውነት ይሆንላቸው ብላችሁ የምትመኙ ሁላችሁም ይህንን አስተያየት በኮሜንት ስር አስቀምጡልኝ ማለት ነው። የተሰበረም ልብ ይጠገናል። ስለዚህ ሩታዬ ታሸንፋለች። አብርሽንም የግሏ አድርጋ ቤቷ መስርታ የልጅ እናት ሆና ኑራ እናያታለን ማለት ነው እኛ ተመልካቾቿ። እንግዲህ ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ያላህ ሰላም እዝነት አይለያችሁ። በዛውም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አዲስ ቻናል ነው ብያችኋለሁ ማለት ነው። እንግዲህ አዳዲሶችን አበረታቱ እላለሁኝ።